የምንገኘው በምስራቅ ሐረርጌ ቁንዱዶ በሚባለው ተራራ ላይ ነው። ይሄ ተራራ ከፍተኛ ታሪክ ጠገብ ቦታ ነው። በዚህ ቦታ ላይ አዋቂዎች፣ የሀገር ሽማግሌዎች እንደሚናገሩት የአህመድ ግራኝና ድንግል በ15ኛው ክፍለ ዘመን የነበረው ግጭት እዚህ አካባቢ ላይ ሸሽቶ የመጣው ጦር ሙሉ በሙሉ ከመደምሰስና ታሪኩ ከመጥፋቱ በፊት ውስን ፈረሶች እዚህ ተራራ ላይ እንዲወጡ አድርገው ነበር ይባላል። የዚያ ምክንያት እኛ በውጊያው ብንወድቅ ብንቀር ታሪካችን ጠፍቶ አይቀር ከሚል መነሾ እንደሆነ የዚህ አካባቢ ሀገር ሽማግሌዎች እና አዋቂዎች ገልጸውልናል። በዚያ ጊዜ የተዋቸው ፈረሶች ሲሞቱ፣ ሲጎሉ፣ ሲጨምሩ ቆይተው ዛሬ ወደ 48 ገደማ የቤተሰብ የለመዱ የቤት ፈረሶች ሳይሆኑ የዱር ፈረሶች እዚህ ቦታ ላይ ይገኛሉ። ተራራው ትንሽ ከፍታ ያለው ቦታ፣ መጠነኛ ቅዝቃዜ ያለው ቦታ ነው። የፈረሶቹን ቅርጽ ያየን እንደሆነ በተለምዶ ከምናውቃቸው ፈረሶች በተለየ ሁኔታ አንገታቸው ረዘም ያለ ነው እና እነዚህን የዱር ፈረሶች እና በዚህ ተራራ ያለውን ሃይኪንግ ሰዎች እየመጡ እንደሚያዩ ሰምተናል። ከዚያም በተጨማሪ ልክ እንደ ባሌ ሁሉ 3-4 ቦታ በጣም ረዣዥም ኬቮች እዚህም አካባቢ አሉ። እንደገለጹልኝ ከሆነ በርዝመታቸው ባሌ ካለው የሚበልጥ ነው የሚል ሰምቻለሁ። በአይኔ አላየውም። እነዚያን ኬቮች፣ የሃይኪንግ ቦታዎች፣ እነዚህን የዱር ፈረሶች እንደምታዩት ይሄ ተራራ ቁንዱዶ ብቻ ሳይሆን አንዳንዶች ደብሊው ማውንቴን ይሉታል በቅርጹ የተነሳ ተራራው በራሱ በጣም ከፍተኛ ውበት ያለው ለእይታ የሚማርክ ቦታ ነው የምናየው። ፈረሶቹም ያየን እንደሆነ ትናንሾችም ስላሉ ትውልድ የሚቀጥል ይመስላል። እዚያ ማዶ የምናያቸው